የጥበብ መጀመሪያው እግዚአብሔር መፍራት ነው። ከጥበብ ሁሉ የሚበልጠው ጥበብ እርሱ ስለሆነ ፈጣሪ የሰጠንን ጥበብ ደግሞ ለመልካምም ለመጥፎም የሚጠቀሙ ሰዎች እንዳሉም መገመት ቀላል ነው። አሁን ላሳይ የፈለኩት ጉዳይ ለዘመናዊ ሕክምና እጅግ ወሳኝ የሆነውን ባህላዊ ሕክምናችንን ነው። በትንሽም ቢሆን ባህላዊ ሕክምና በቤቶቻችን በቤተሰቦቻችን ፈጣን የሕክምና እርዳታ የሚደረግልንንም ማሰብ ቀላል ነው ብዬ አስባለሁ። ለምሳሌ ያህል ለጉንፋን፣ ለምች፣ ለነስር፣ ለሆድ ህመም ወዘተ ፈጣን ሕክምናዎቻችን በእናቶቻችን የሚደረግልን ነው። የዛሬ ትኩረቴ ደግሞ እንደተለመደው ሽወዳን ማጭበርበርን ማሳወቅ ነውና ምን አይነት ሽወዳና ማጭበርበር እንዳለ ላሳያችሁ መፈለጌ ነው። ሰላም ውድ ተመልካቾቼ እንዴት ናችሁልኝ? ሰላማችሁ ብዝት ይበል። ወደ ዛሬው ወሳኝ ትኩረት እሄዳለሁ። አብራችሁን ቆዩ። ከቅርብ ጊዜ ወዲህ ሁሉም የሶሻል ሚዲያ መተግበሪያዎች ባህላዊ ሕክምና እንሰጣለን የሚሉ በርካቶች ናቸው። የፕሮግራም ዓላማ የማከብራቸውን የሙያው ባለቤቶችና ጥበበኞችን ሽፋን አድርገው የሚያጭበረብሩትን ብቻ ነው። በጣም በርከት ያሉ የተለያዩ መተግበሪያዎች የተጠቀሙ በርካታ የህብረተሰብ ክፍሎችን ያጭበረበሩ በሀገር ውስጥም ከሀገር ውጭ የሚገኙ ወገኖቻችን በተለይም አረብ ሀገር የሚገኙ እህቶቻችን ደግሞ በጣም ሰለባ እንደሆኑም አቀናል። ብር አልጠራቀምልሽ አለ፣ ብር አልጠራቀምልህ አለ፣ ለጭንቀት ለዓይነ ጥላ ወዘተ የማጭበርበሪያ መንገድና ዘዴዎቻቸው ናቸው። ማንነታቸው የተለያየ ነውና እነዚህ ማንነት አቀራረባቸውን ምን እንደሚመስል በተከታይነት አሳያቸዋለሁ። የመጀመሪያው አጭበርባሪ የባህል ሕክምና እንሰጣለን የሚሉ አገልግሎቱን ሊሰጡ ይችላሉ። ነገር ግን እነሱ ሳይሆኑ ሙያው ካላቸው ሰዎች በመሄድ ወይም በመገመት የሚሰራ የተደራዳሪነት ወይም ኤጀንቶች ናቸው። እነዚህ ወጣቶች የባህል ሕክምና ኤጀንት በመሆን የባህል ሐኪሞች ጋር በመሄድ የተጠቀሰውን ዋጋ 3 እና 4 እጥፍ በመጨመር የሚያጭበረብሩ አንዳንዴም በግሩፕ አንዳንዴም በተናጥል የሚሰሩ ናቸው። ሁለተኛው ምንም አይነት እውቀት ሳይኖራቸው የተለያዩ ነገሮችን በመለጠፍ የተለያዩ ችግሮች መፍትሄ እንሰጣለን ይላሉ። በተለይም የሶሻል ሚዲያ ግሩፖች እየገቡ ስለ ማንነታችሁ በተለያዩ መንገዶች እያጣሩ ሙሉ መረጃ በመያዝ እንደዚህ አይነት ችግሮች ገጥመዋል እያሉ ህብረተሰቡን የሚያጭበረብሩ ዘመን አፈራሽ ቴክኖሎጂዎችን በመጠቀም የሚሸውዱ ናቸው። ሶስተኛው የተለያዩ ምስክርነቶችን ኮሜንት ላይ እውነተኛ እንደሆነና በዚህ መንገድ ነገሮች ተሳክተውልኛል አመሰግናለሁ የመሳሰሉ ነገሮችን በመጻፍና ለብዙ ነገሮች መፍትሄ እንደሆነላቸው ምስክር በመሆን ሌሎችን እምነት እንዲያገኙ የሚሰሩ ናቸው። እነዚህ ከብዙ በጥቂቱ ለምሳሌነት ያቀረብኳቸው ናቸው። በእርግጥም በስራው ላይ የሚገኙ የባህል ሕክምና ባለሙያዎች በክልል ጤና ቢሮ እውቅና የተሰጣቸው እንዲሁም በባህል ሕክምና ማህበራት ያላቸው እርስ በርስ የሚተዋወቁ ሀገር አቀፍ እውቅና ያላቸው ናቸው። ለእነርሱም አክብሮቴን መግለጽ እወዳለሁ። እንደተለመደው ከነዚህ አይነት ሽወዳዎች እንዴት መከላከል እንችላለን የሚለውን ለማብራራትም ለመምከርም ሰፊ ጊዜ አንወስድም አያስፈልግምና መልእክት ብቻ ጣል እናደርጋለን። እንደዚህ አይነት ነገሮች መራቅ፣ ከፈጣሪ ጋር መጣበቅ፣ በየሃይማኖታችን መጽናት፣ አቋራጭ መንገዶችን አለመጠቀም ይሻላል ባይ ነኝ። በመግቢያ ላይ እንዳልኩት የጥበብ መጀመሪያው እግዚአብሔርን መፍራት ነውና እግዚአብሔርን እንፍራ ላለው ሰላም